ዛሬ ደግሞ መጣ። ደመቁ አቤት ደህና ሆናችሁ ነው? እግዚአብሔር ይመስገን። ውሻ ታስሯል ነው? ውሻ ታስሯል ነው? ኧረ አንቺ የባለፈው እኮ አስፈራርቶ ደንግጬ። ነይ ግቢ ዘመድ ያውቃል። አይነካም ውሻ። አሁን እናንተ ውሻ ምን አይደለም? ኧረ አይነካም። ነይ ግቢ። እሺ ነይ አንቺ ልጅ ነው ሰውዬውማ ቤት አለ። አሁን እኮ ነው እሱ ቡና ቁጭ ብሎ ቶናው ሲል በረካው ሲል ሲያንቀራር። ኧረ ቡና ላይ ደርሰሻል። ነይ ቁጭ በይ። አንቺ የወንድ ለካ ቤት ሲውልማ መከራ አይደለ? ኧረ ጥሩ ነው እንጂ ያጫውትሻል። አሁን መቁያ አንቺ እኔውማ እኮ አይለቅም። ወሬው እዛው ቡናው እዛው ደግሞ አትሂጂ እኮ ነው አትሂጂ። እኔ ደግሞ እየተንከራተተ የጫቅሎቹ ጋር ነው እንጂ ብቻዬን ነው የምውለው። አብሮም አይቀመጥም። ቡና እኮ ግልግል ነው እሱ። ኧረ እንዲያው አጠገብሽ ሆኖ ሲያጫውት ነው። ወዴት ግቢ ቡናውን ደርሰሻል። ነይ ኧረ ይህቺ ጫቅላ ወዴት ሄደች? የቁርስ መሳይ ታምጣልን እንጂ ቁጭ በይ። አይነት ሆኖ የደረሽ ቡና ሳጠጭልሽ ትቆያለሽ። ነይ ቤት እኔ መህላ ሰጣጥቻለሁ። ወፍጮ መሳይ ልሄድ ነው። ነይ ግቢ ነይ ፈላሁ እንጨት ልቅምቅም አድርገን ጭፍጭፋ አላመጣም። ባህዮቹ ነው እልከዋለሁ። ሎክታራ ነው የምልክ። ነይ ግቢ ነይ ቁጭ ካልኩማ ወሬ እመጣለሁ ብለሽ ነው አንቺዬ። ደግሞ ሰምተሽ ነው ጉድ የእንትና ጉድ ሰምተሽ ነው የአስቴር አሁን ካልጠፋው እንደዛ ሄዳ እዛ ባሪ አርግዛሉ። አቺ ወደ በቁ ያንቺማ ቤት ስለማትወጪ ምን ሰምተሽ? እኔማ እኔ እህትሽ ደግሞ ምን እንዳደረኩኝ ሰምተሽን ነው ጉድ አለች። እኔ እንጂ ጠይቀኝ። እሷ መንገድ ላይ ወፍጮ ቤት አብረን እንሄድ። ከዛ አሁን እኔ እህትሽ ደግሞ ጨዋታ ይዞ ይኸውልሽ። ኧረ ቆይ ቁርስ መሳይ ላምጣ እስኪ መጀመሪያ። እኔ በልቼ እሺ ልፋል በልቼ አንድ አሰራ ጠጪ ያዝ ውሃ የሚል ነው። ኧረ ውሃ የሚል ነው። ቆንጆ እና ደመቁዬ እኔ እህትሽ ሰምተሽን ነው አለችኝ። እኔ ወደኋላ ማለት አላውቅም። ከአሁን በፊት የነበረችው ሚስቱ አቆይ 4 ልጅ ወልዳለች። ከ4 ልጅ ስትወልድ የሁለተኛዋ ክርስትና ሲነሳ ያንቺ እንዳውቁ አንቺ ቤት የመጣ ሰው ካልበላ ካልጠጣ ምን ያለው ነው? አሁን ላይ ደርሰሽ ቤስቲ አሁንስ ያቺ እንግዲህ የመጀመሪያ ሚስቱ ቃሽ እንድፋ ልበል አንድ ነጠላ ነች። 4 ዓመት 5 ዓመት የሚያስለብሳት ደግሞ እኮ ሀብታም ነው። አሁን 80 እና 90 በሬ ነው የሚነዳው። እሱ ግን ባዶ ነው የሚነዳው። እስቲ እየጎረሽ በይ አፋፋነ ምትልስ ይጠጭ እና አሁን ከሱ እንዴት ታረግዣለሽ? አንቺ ሲጀመር የመጀመሪያ ሚስቱ ያየሻት ተቆራምዳ እሱ ሀብት ቢኖረው አያለብስ፣ አያበላ፣ አያጠጣ ለራሱ ለእግሩ ጫማ የማይገዛ ልክል እኮ ንግር ሳረጋት የሰገባውን አይታ ምን ልትረግም ነው? እኔም አልፈለኩም ሳረገሱ ነው። አንቺ ልጅ በሽታ ነው። ልጅ ብታረግ በሽታ ነው አልኳት። እና ከማን ጋር አሳድገው ነው አለች። እና እሱ ሀብት ነው እንጂ መች ገንዘብ አንቺ ቋንቋና ሲበል እኮ እሱ ቋንቋ ላይ ይችላል ወይ ደመቁዬ? እኔማ ብዙም አላውቃቸውም። አልፌ ስሄድ ነው እንጂ ወጥተሽ ያንቺ ባል እሱ ይንከራተት እንጂ ቁጭ ብዬ ዝም አልኩ እኮ። በቃ እሺ፣ ልሄድ ነው። አንቺ ልሄድ ነሽ አውሪ።